ሰላም እንዴት ናችሁ? እንኳን ወደ ዩቲዩብ ቻናሌን በደህና መጣችሁ። ዛሬ ደግሞ አንድ ቲፕ አሳያችኋለሁ። ይህንን ቲፕ ምንድነው? በተለይ በህትመት ስራ ላይ ላላችሁ ሰዎች በጣም ጠቃሚ የሆነ ቲፕ ነው። አንድ ስካን የተደረገ ኢሜጅን ወይም ስካን የተደረገ ወረቀት እንዴት ባክግራውንዱን አጥርተን የሚታይ ኢሜጅን ኳሊቲ ጨምረን በቀጥታ ወደ ህትመት እንልከዋለን የሚለውን ነው የምናየው። ሌላ ድጋሜ ዲዛይን ማድረግ አይጠበቅባችሁም። ከስተመር የሆነ ደረሰኝ ይዞ ቢመጣ ወይ በወረቀት ማንኛውም ነገር ይዞ ቢመጣ አንድ ጊዜ ስካን አድርጋችሁ ቶሎ አስተካክላችሁ ወደ ህትመት መላክ ትችላላችሁ። እና እሱን እንዴት ነው መስራት የምንችለው የሚለውን ነው የማሳያችሁ። ልክ ይህንን ኢሜጅ እንደምታዩት ስካን የተደረገ ነው። ባክግራውንዱ ነጭ አይደለም፣ ጥቁር ነገር ይበዛበታል ወይም ደግሞ ግሬ ስኬል ነው ያለው እና ይሄ ለህትመት አይሆንም። መጀመሪያ ማስተካከል አለብኝ ማለት ነው። እንዴት ነው የማስተካክለው? አልሄዳለሁኝ ቱል ፓናል ላይ ከሄድኩኝ በኋላ እዚች ጋር ክሮፕ የሚል አለ እና ክሮፕ ውስጥ ፐርስፔክቲቭ ክሮፕ ቱል የሚል አለ። ለመቁረጥ ነው የሚጠቅመን። የማይፈለገውን ፓርት እንቆርጠዋለን። ወረቀቷን ጠብቀን ኤጁን ወይም ደግሞ ምንድነው የሚባለው ጎኑን የት ቦታ ነው ያለው የሚለውን ፈልገን እሱን ካገኘን በኋላ ልክ እንደዚህ እንቆርጠዋለን ማለት ነው። ስለዚህ ወረቀቷ ብቻ ተስተካክላ ትወጣለች ማለት ነው። እንደዚህ አራት ማዕዘኑን ከጨረስኩኝ በኋላ ከላይ ቲክ አደርጋታለሁ ራይት ምልክቷን። እንደዚህ ተስተካከለች፣ ወረቀቷን ብቻ ቀረች ማለት ነው። በመቀጠል ባክግራውንዱን ማጥራት ነው የሚሆነው፣ ግሬውን ማጥፋት ማለት ነው። እሱን ለማድረግ መጀመሪያ ወደ ሌየሩ ሄጄ ዱፕሊኬት አደርገዋለሁ። ኮንትሮል ጄ ቱ ዱፕሊኬት። ዱፕሊኬት ካደረግን በኋላ እቺ ኖርማል የምትለዋን ብለንዲንግ ሞድ ላይ መቀየር፣ የሁለተኛው ማለት ነው። ዱፕሊኬት ያደረግናትን ብለንዲንግ ሞዱን እንቀይረዋለን። እሱ ምንድነው የምናደርገው? ከታችኛውን ብለንድ እንዲሆን እንዲቀላቀል እና የተሻለ ኳሊቲ ያለውን ኢሜጅ እንድናገኝ ነው። እና እነሱ የሚያግዙን እዚች ጋር ያለችውን ኮንትራስቲንግ የሚባሉ ብለንዲንግ ሞዶች አሉ። የተለያዩ ከኦቨርሌይ ጀምሮ እስከ ሃርድ ሚክስ ያሉት ማለት ነው። እነዚህ ኦቨርሌይ፣ ሶፍት ላይት፣ ሃርድ ላይት፣ ቪቪድ ላይት፣ ሊናር ላይት፣ ፒን ላይት እና ሃርድ ሚክስ የሚባለው ምንድነው የሚያደርግልን? ጥቁር የሆነውን በደንብ ጥቁር እንዲሆን፣ ወደ ነጭ የቀረበውን ደግሞ ሙሉ ለሙሉ ነጭ እንዲሆን ያደርገዋል። የተሻለ ኮንትራስቲንግ ይኖረናል ማለት ነው። ጽሁፎቹን በደንብ እንዲነበቡ ባክግራውንዱም ጠርቶ ነጭ ብቻ እንዲሆን ያደርግልኛል ማለት ነው። ከዚህ የተሻለ ሃርድ ላይት ነው። ሃርድ ላይት የሚለውን እንመርጣለን ማለት ነው። እንደዚህ የመጀመሪያውን ኢሜጅ አሁን ብታዩት እኛዋን ከላይ ያለችውን ቶግሏን ባጠፋት እንደዚህ ነበረ። አሁን ግን እንደዚህ ባክግራውንዱ ጠራ፣ ኢሜጆቹን በደንብ የሚታዩ ሆኑ ማለት ነው። ማስተካከል ነው። ነገር ግን በአንድ ጊዜ ሙሉ ለሙሉ ላይጠራ ይችላል እና ምንድነው የምናደርገው? ፍላትን እናደርገዋለሁ። እዚህ ጋር ላይት ክሊክ አድርጌ ፍላትን ኢሜጅ የሚለውን እመርጣለሁ። አንድ ኢሜጅ ሆነ። ድጋሜ ዱፕሊኬት ማድረግ ማለት ነው። ኮንትሮል ጄ ቱ ዱፕሊኬት ዘን ጎ ቱ ብለንዲንግ ሞድ ይሄዳለሁ። ብለንዲንግ ሞዱ ላይ ከኮንትራስቲንግ ያሉትን ሃርድ ላይት የሚለው አሁን ድጋሜ እመርጣለሁ ማለት ነው። አሁን ልክ እንደምታዩት ኢሜጁ ምን ሆነ ማለት ነው? ባክግራውንዱ በጣም ነጭ ሆነ። ጽሁፎቹ ደግሞ ቦልድ ሆነው እንዲታዩ ሆነ ማለት ነው። ልክ ድጋሜ እንደጻፍነው ነው የሚመስለው። ጨረስን። ይችኛዋ መልሰን ፍላትን ኢሜጅ እናደርጋታለን። ከዛ በኋላ ወደ ፈለግነው ዲዛይን ኤክስፖርት አድርገን ፕሪንት ማድረግ ብቻ ነው የሚጠበቅብን ማለት ነው። እኔም ሰጣችሁ እዚህ ጋር የምለቃቸው ቲፖችን ከስራ ልምዴ አንፃር በጣም ተደጋጋሚ የሚያጋጥሙኝን ቻሌንጆቹን ስፈታ ነው እና ጠቃሚ የሆኑ ቲፖችን፣ አድቫንስድ ስኪሎችን የፎቶሾፕን፣ የቪዲዮ ኤዲቲንግ፣ የሌላም ስራዎችን ስለምለቅ እናንተ ደግሞ ቻናሉን ሳብስክራይብ እያደረጋችሁ እንድትወጡ እላለሁ። ቴንኪው። በጣም ነው የማመሰግነው።